የፍቅር ቀጠሮ ምክንያቱም ከዛ በፊት ስልክ ስናወራ የነበረው ነገር ፍራቻ አለው፣ ስጋት አለው። በቃ የፍቅር ቀጠሮ እንዴት ነው እሷ ነገር እንደዚህ እኮ ሴት ልጅ ጥሩ አይመጣም፣ ሌሎች ነገሮች አሉ። ኧረ እባካችሁ ተው፣ ችግር የለውም። የፍቅር ቀጠሮ በዛ ሰዓት ምን ታደርጋለች? ሲሙን ሰብረውና የፍቅር ቀጠሮ አንዳንዴ ደግሞ ስታነብ የምታውቃቸው ነገሮች በፍቅርና በጦርነት ሰዓት ሁሉ ነገር ትክክል ነው የሚል አባባል ትዝ አለኝና ገባሁበት። በቃ የፍቅር ቀጠሮ ሰላም ጤና ይስጥልኝ። የፍቅር ቀጠሮች አዘጋጆች እንዲሁም አድማጮች የኮንሰኒ ይባላል። እድሜ የችግር ተካፋይ የድህነት ሚስቴ ምንጊዜ ማልቀዳሽ ካለው በሕይወቴ የፍቅር ቀጠሮ ለነዚህ ሁሉ ምላሽ ይሰጣል። ሁሌም ሰኞ ምሽት ከ3 እስከ 6 በሳምንቱም በሙሉ አድማጮች ምን አሉ የሚሉትን ነገሮች የምናስደምጥበት ሰዓት ነውና የአድማጮች ሀሳብ ሁሌም ቀዳሚ ነው። እንኳን አደረሳችሁና ስለ ፕሮግራማችን የሰጡትን ሀሳብ ባጭሩ እንሰማለን። ከዛ እንገናኛለን። ጥሩ ጊዜ እንላችሁ። የፍቅር ቀጠሮ ምን መሰለህ እኔ ልሰጣችሁ ያሰብኩት አስተያየት እኔ አጋጣሚ ቁጥር ጀምር አካባቢ እንደዚህ አይነት ነገሮች ይከሰታሉና እኔም አጋጣሚ እንደዚህ አይነት ነገር ተከስቶብኝ ነበር። ለጥቂት ተረኩት እንደር ብለው ወስደው እንትን ማለት ነው። አጋጣሚ እንትን ከእድሜ አኳያ ያን ነገር ጥንቃቄ አድርጌ ነው የዚህ ሰለባ ሆኜ ነበር እና እንደዚህ አይነት ስራዎች ይሰራሉ። ለምሳሌ ልብስህን አስወልቀው ምናምን ነው እንትን የሚሉ ማለት ነው። እንደማያ በሴት ተልካ ሴቷ ህፃን ልትሆን ትችላለች ምናምን። አሁን ኬት መሰለህ የሚሰራው ይሄ ከ7ኛ የሚባለው ቦታ አለ። አሁን አቶች ተራ ጀምሮ እስከ አብነት ጫፍ ነው ያለው። ሴት ነው የሚላከው ምናምን። ምንድን ነው እኔ የምለው መሰለህ ፖሊስ ጋር መስራት ለምን አይቻልም? ይሄን ነገር ማለት ይሄ ከፍተኛ ክራይም ነው። አሁን ለምሳሌ ያለፈ ነገሮች ይደረጋሉ የሚባል ነገር ነው የምንሰማው። ወንድም አኮላሸት ልጁ አጋጣሚ ተርፏል፣ ገና ኩላሊትን ለማውጣት የሚሞክሩ ሰዎች አሉ ነው የሚባለው። እንደዚህ ግን ይደረጋል የሚል ነገር እንሰማለን። የፍቅር ቀጠሮ ሁሌም የፍቅር ቀጠሮ ፕሮግራም አድማጮቻችን ከሀገር ውስጥም ከውጪም ምን አሉ የሚለውን ነበር ቀደም ሲል ያደመጥነው። ብዙ ሀሳቦች ተነስተውበታል። በተለይም የዛሬ 15 ቀን የሀብታሙ ታሪክ አቅርበን ነበር። እጅግ አነጋጋሪ ጉዳዮች ነበሩት። የፈጠራ ታሪክ ነው፣ ልጁ በጣም ጎበዝ ተዋናይ እንደሆነ አረጋግጠናል እያሉ ብዙ ሰዎች የፍቅር ታሪኩ እውነተኝነት ላይ ጥርጣሬ ገብቷቸው ነበርና እኛም ደግሞ ያው አጣርተን እንዳቀረብነው እየገለጽን ነበር። ብዙ አነጋጋሪ ጉዳዮች ነበሩት በወቅቱም። አዎ ማጣራቶች እንዳደረግን ቀደም ሲልም ተናግረናል። አብይ ግን እንደዚህ ከዚህ በላይ የሚሆኑ ታሪኮች አይፈጸሙም እንዴ በሀገራችን? አሁን ጥያቄው መሆን ያለበት ያ ነው ብዬ ነው ማስበው። የሀብታሙ ታሪክ ምናልባት በእንደዚህ አይነት መልኩ ተቀናብሮ በእኛ ፕሮግራም ላይ ለአድማጮች ደርሷል። ከዚህም በላይ ግን ብዙ ጉዶች አሉ፣ የተደበቁ ወደ ሚዲያ ያልወጡ አድማጭ ጋር ያልደረሱ ብዙ ታሪኮች አሉ። አሁን አውቶቡስ ተራ እስከ 7ኛ አካባቢ እንደዚህ አይነት ታሪኮች እንደዚህ አይነት ጉዶች ተደብቆ የሚገኙበት አካባቢ ነው ብሎ አንድ አድማጭ የሰጠው አስተያየት ነበር። በእኔ ህይወት ላይም እንደዚህ አይነት ነገር አጋጥሞኝ ነበረ ያለው ነገር ነበርና እዛ አካባቢ ላይ የሚጠበቁ ወንጀሎች አሉ። አብዛኛው ሰው የክፍለ አገር ሰው እዛ አካባቢ እንደመንቀሳቀሱ ከፍተኛ ወንጀል ይፈጠራል ተብሎ የሚጠበቅበት አካባቢ ከመሆኑ አንፃር ብዙ የሚያስደንቅ ነገር አይደለም። ሀብታሙ ስታስበው አንድ ሰው ላይ ይሄን ያህል ታሪክ የመገጣጠሙ ነገር የመብዛቱ ነገር እንደ ጥያቄ ሊነሳ ይችላል እንጂ አሉ ከዚህም በላይ የሆኑ ታሪኮች አሉ። ከ12 ዓመት በታች የሆኑ ሴቶች ወይንም ወንዶች ብዙ ታሪክ ሲፈጽሙ ተሰማለ። ከ70 ዓመት በላይ የሆኑ አዛውንቶችም እንደዚህ አይነት ነገሮች በእንደዚህ አይነት ታሪክ ውስጥ ተዋናይ ሲሆኑ ታያለህና እንደዚህ አይነት መገጣጠሙ ምን ያህል እምነቶችን እንዴት ሊያሳጣው እንደሚችል አልገባንም። ለማንኛውም ግን ሀሳቦች ሲመጡ ነበር። በሀብታሙ ታሪክ ላይ እንደዚህ አይነት ጥያቄዎች ሲቀርቡ ነበር። ሁሉንም ግን ከልብ ነው የምናመሰግነው። የኢራቅ አድማጫችንም የሰጠ ቀደም ሲል አድማጮች አልተሰማም ነበር። ከኢራቃው መካከለኛው ምስራቅ ያለበት ሁኔታ ይታወቃልና መደወሏም በጣም አስደናቂ ነበረ። ግን የሰጠችው ሀሳብ ምናልባት
ቆንጆ ነገር ይመስላል። አዎ ከ12 አመት ህጻኗ ጋር በዚህ ታሪክ ጋር ከተያዘው በጣም እንደተገረመችበት ነው። እሷም ካፍታሙ ታሪክ ጋር የተገናኘ ነው። ግልጽነት ተጠይቀናል። ዛሬ ምንድነው ኮድ እስከመቼ ነው የሚሉ አስተያየቶችን መተውልናል። እንግዲህ ቀደም ሲል በኮድ ሲጀመር በራሱ ጥርጣሬዎች ነበሩ። እንደ ፕሮግራም ይሄን ነገር ስንጀምር ማለት ነው ምን ያህሎቻችን አዲስ ባህል ከመሆኑ አንፃር በኮድስ እንዴት ደፍረን ወደዚህ አይነት ፕሮግራም ውስጥ ተሳታፊ መሆን እንጀምራለን የሚሉ ጥያቄዎች ነበሩ። አሁን እዚህ ደረጃ ላይ ተደርሷል። ለወደፊት ደግሞ በራሱ ሰዓት ነገሮች ግልጽ እየሆኑ ይመጣሉ ብለን ነው የምናስበው ነው። ጊዜ በራሱ የሚፈታው ይመስላል ይሄኛውን ጥያቄ። መልካም። በ2007 ዓመተ ምህረት በኢትዮጵያ አቆጣጠር ኢትዮጵያ ብቻ ነበረች ምን 2007 ዘንድሮ ያከበረችው እንደ ሀገር ኢትዮጵያ ናት። በርግጥ ግን ግብጾች የኮፕቲክ ክርስቲያኖች አከበሩ ሲባል መነጋገሪያ ነበርና ያንን 2007 ያው አቆጣጠሩን ጨርሰን 2008 ተገኝተናል። በ2007 ዓመተ ምህረት የፍቅር ቀጠሮ ፕሮግራም ከተጀመረ አሁን 7ኛ ወሩን መስከረም 18 ይይዛል። ባሳለፍናቸው ወራቶች ውስጥ ደግሞ በቁጥር የተወሰኑ ሀሳቦችን ለመናገር እንሞክራለን። ሰገድ ጥር 18 ነበር የመጀመሪያው ፕሮግራማችን አየር ላይ የዋለው ማለት ነው። በዚህም ፕሮግራም ላይ እንግዲህ ዋንኛው ከ4 እስከ 6 ነበር የመጀመሪያው ቆይታም የነበረው የ2 ሰዓት ቆይታ ነበረን። በዛች ቆይታ ላይ እንግዲህ በዋንኝነት እንደዚህ በፍቅር በትዳር የሚፈልጉ ሰዎችን በዋንኝነት ለማገናኘት አቅደን ከዛም በተጨማሪ ደግሞ ብዙ አድማጮቻችን ሊማሩባቸው የሚችሉትን የፍቅር ታሪኮች እያስደመጥን ነበር ፕሮግራማችን ጅማሬውን ያደርገው። አሁን በዘርፈ ብዙነት ማለትም ብዙ ነገሮችን አካተን እዚህ ደረጃ ላይ ደርሰናል። ብዙ ያለፍንባቸው የፍቅር ታሪኮች አሉ። አሪፍ ጊዜ ማሳልፈናል ብለን ነው የምናስበው። አድማጮች ጋር የሚመጡ ሀሳቦች ይሄንን የሚመሰክሩት። ስንት የፍቅር ታሪኮች ቀረቡ? በ7 ወር ውስጥ 24 የፍቅር ታሪኮች አድማጮች እዚህ ስቱዲዮ ድረስ በመምጣት አቀርበዋል ማለት ነው። ስንት ሰዎች ተገናኙ? የሚፈልጉትን ሰዎች ሰው በተለያዩ መንገድ ይገናኛል። ዌብሳይት ላይ ሊገናኝ ይችላል። ሰው በጓደኛ ሊተዋወቅ ይችላል። በፍቅር ቀጠሮ ፕሮግራም ግን በቁም ነገር ፕሮግራም የሚፈልጉትን የህልማቸውን እንዲያገኙ ብዙ ሰዎች ሞክረዋል። በዚህም ደግሞ 3 ዙሮች በድምጽ ተፈላላጊዎች ራሳቸውን በድምጽ እያስተዋወቁ ማለት ነው። 2 ደግሞ የቡድን ተፈላላጊዎች በአጠቃላይ 5 የቡድን ተፈላላጊዎችን በዮድ አቢሲኒያና በዋሽንግተን ባለ4 ኮከብ ሆቴል በሆነው በዋሽንግተን ሆቴል እንዲሁም በዮድ አቢሲኒያ የባህል ምግብ አዳራሽ አቀርበናል፣ አገናኝተናቸዋል ማለት ነው። በእነዛ ዙሮች ውስጥ እኛ እዚህ ያስተናገርነው 200 ጥንዶችን ነው 400 ማለት ነው በዚህ በጠቅላላ ወር ውስጥ። ነገር ግን የተገኙት በወቅቱ ደግሞ 100 ጥንዶች ወይም ደግሞ 200 ሰዎች ናቸው ማለት ነው። በአጠቃላይ በ5ቱ ፕሮግራም የተገኙት እነዚህ ናቸው። ምን ያህሉ ተሳኩ የሚሉት 70% ከተዋወቁ ከአንድ ሳምንት በኋላ በአብዛኛው አልተደዋወሉም ቀርተዋል። 30% ግን እስካሁን ድረስ ጓደኛነታቸውን ይዘዋል። እየደወልን የተወሰኑት ጋር በአብዛኛው እያረጋገጠን ነበርና በተለይ ደግሞ የአንድም ሰውኛ ካሳከም በቂያችን ነው። ከጊዜ በኋላ ግን ሙሉ ለሙሉ ይሳካልናል ብለን አስበን ነበር። ከጠበቅነው ውጪ 30% ተሳክቶልናል ማለት ነው። ባህሉ አዲስ እንደመሆኑ በኢትዮጵያ ውስጥ ከዛ ውስጥ ደግሞ የ2008 የመጀመሪያው ሰርግ እሁድ ይካሄዳል ማለት ነው። ይሄም አንዱ ትልቅ ስኬት ይሆናል ማለት ነው። ሰዎቹ 60% የሚሆኑት በቁጥር ነው በመቶኛ ስላሰላ ነው 60 የሚሆኑ ሰዎች እዚህ ሬዲዮ ላይ ባስተዋወቁት መስፈርት መሰረት ነበር የሚያገኙት በውስጣዊ ባህሪም በውጫዊ ባህሪም ማለት ነው። ሌሎቹ ደግሞ 40% የሚሆኑት በተለያዩ አጋጣሚ ጻይም ያሉት ቀይ ሆነው የሚገኙ አሉ። እንደዚህ አይነት ነገሮችም ሲያጋጥሙ ነበር ወይም ደግሞ ከጠበቁት ውጪ ያጋጠማቸው ነበር ማለት ነው። እርቆች 12 የፍቅር ታሪኮች በእርቅነት ቀርበዋል። ከዛ ውስጥ 8ቱ ግን የተሳኩ ነበሩ፣ 4ቱ ደግሞ አልተሳኩም። ባሉበት ግን በሰላማዊ መንገድ እንዲለያዩ ተደርገዋል። ሌሎቹ ግን እንዲወያዩበትና ሌሎችም ተጨማሪ ነገሮችን እንዲያገኙ አድርገናል። በ24ቱ የፍቅር ታሪኮች የተወደዱት አስገራሚ የፍቅር ታሪኮች አሉ። በርካታ ናቸው። በነገራችን ላይ የታዋቂ ግለሰቦች የፍቅር ታሪኮች ነበሩ። ከዚህ በተጨማሪ ግን የፍቅር ታሪክ ስናቀርብና የፍቅር ቀጠሮ ፕሮግራም በብስራት ኤፍኤም 101.1 ሲተላለፍ በሀገር ውስጥ አድማጮች የአዲስ አበባ ያው ብስራት ኤፍኤም በአብዛኛው በደንብ ይደመጣል። በአሁን ሰዓት በአዲስ አበባ ውስጥ ሚዛን ደፍቷል አዲስ አበባ አድማጮች። ከዛ ደብረ ዘይት ናዝሬት እያለ ይቀጥላል ማለት ነው። ወይም ቢሾፍቱ ከዛ በኋላ አዳማ እያለ ይቀጥላል ማለት ነው። ከውጭ ሀገር ደግሞ በብዛት ከጠበቅነው በላይ የፍቅር ቀጠሮ አድማጮች ከአሜሪካ ሆነው ተገኝተዋል። ይሄም ደግሞ በሰራነው ጥናት መሰረት ማለት ነው። አጭር ዳሰሳ ነገር አድርገን ነበር። ከአሜሪካ አንደኛ ወጥተዋል በብዛት አድማጮቻችን የሚደውሉልን ማለት ነው። ሁለተኛ ከካናዳ ነው፣ ሶስተኛ አውስትራሊያ፣ አራተኛ ዱባይ፣ አምስተኛ ሆላንድ ከምንጠብቀው በላይ ብዙ አድማጮች ያሉት የፍቅር ቀጠሮ። ሁላችሁንም
እናከብራቸዋለን እንወዳቸዋለን አድማጭነት ብቻ አይደለም በነገራችን ላይ አብይ አሜሪካ አካባቢ ዱባይ አካባቢ ያሉን አድማጮቻችን ከአድማጭነት ባለፈ በፕሮግራማችን ላይም ተሳታፊ ናቸው የፍቅር ጓደኛ እንፈልጋለን የትዳር ጓደኛ እንፈልጋለን በማለትም ይደውሉልናል አየር ላይም እንግዲህ እንደሰማነው ሲስተናገዱ ነበርና ከአድማጭነት ያለፈም ተሳትፎ ሲያደርጉ ነበር ስለዚህ ባለፉት 7 ወራት እንግዲህ አሁን 7 ወራት ሞላንም ግን እንደዚህ አይነት መስመሮችን አልፈናል ማለት ነው በመላው ዓለም በእንደዚህ አይነት መልኩ ነበር ስንደመጥ የነበረው አሪፍ ቆይታም ነበረን የፍቅር ቀጠሮ በድሩ ኑሪ ቀደም ሲል ሐሳቡን አቅርበንለት ነበር ከሚስቴ ጋር ተጣልቻለሁ ነጃት የተባለች ፕሮግራማችሁን በማድበጥ ምክንያቱም ገለጽልን ብለነው ስለጻፈልን በቅድሚያ ስለ ትኩረታችሁ እጅግ በጣም አመሰግናለሁ ምክንያታችን እኔ ከስራ ድክም ብሎኝ ቤቷም ሽጬ ስገባ ሁሌም ሰኞ ቤት አላገኛትም የት ሄደች በስፈልጋት ግቢ ውስጥ ሬዲዮን ይዛ ጠግላ ያገኛታለሁ ተናልጄ ስናገራት ወደ ቤት ገብታ ታለቅሳለች እንደገና ራሴው ይቅርታ ጠይቃታለሁ ትንሽ ሴት ልጅ አለችን እሷ ታስታርቀንና ሳምንቱም በፍቅር ያልፋል ልክ ሰኞ ሲመጣ በቃ ነጃት በቃ ቤት ውስጥ እንኳን ብትሆን አቤት የሚለኝ የለም ምከሩልኝ ወዳጆቼ በጣም ስለምወዳ ዝም ስትለኝ ከፋኛል አሁን እያደመጥናችሁ ስለሆነ ነገሩልን አመሰግናለሁ በድሩ ነኝ አከብራችኋለሁ ብሎናል ምንድነው ምትለው አጭር አጠራር ነው በጣም ይገርመኝ ነጃት የምትለው አጠራር ሁሉ ስላሳቀኝ ነው በሷን ይሳቆተሽ እሺ ጥሩ በሚቀጥለው ሳምንት ሰኞ ዕለት እንድታዳምጥ ራስህ እንደምታበረታታ ተስፋ እናደርጋለን የምትወደው ነገር አንተም ስለሚያስደስትህ እንደምትወዳ ስለነገርከን የዛሬው የ2008 የመጀመሪያው የፍቅር ታሪካችን ሰለሞን ይባላል ወጣት ነው 26 አመቱ ነው እንደሚከተለው የፍቅር ታሪኩን ያቀርብልናል ስሜ ሰለሞን ይባላል አሁን ቀጣይ ማቀርብላችሁ ትክክለኛ የህይወት ታሪኬ ነው የፍቅር ቀጠሮ በእድሜ 26 የህይወት ታሪኩ የሚጀምረው ጊዜው የሀገራችን ሚሊኒየም እየተነገረበት በነበረ ሰዓት ነው ሁለት ነገሮች ነበር ያስተናገድኩት እና ሁለት ነገሮች ነበር በዛን ሰዓት ሳስተናግድ የነበረው የአባቴ ሞትና ልክ የአባቴ ሞት ካስተናገድኩኝ በኋላ ከጊዜያት በኋላ በአጋጣሚ ካገኘኋት አንዲት ሴት ጋር መንገድ ላይ ነው የተገናኘሁት ለስራ ቅጥር ሲሄድ ነበር እና ከሷ ጋር ጉዞ ጀመርን አውቃለሁ አለችኝ ልክ አዲስ ቅጥር ሆኜ ነው እየገባሁ ያለሁት ወደ ስራ ቦታ ከዛ ላይክ ይሄድን የት ነው የምታውቂኝ ስላታይ ባለፈኛ አካባቢ መጣ መመርነት ስራ ተቀጥረ ነው ምንሰራ አውቃለሁ ምናምን ትለኛለች እንዴ አልኩኝ ትማሪያለሽ ስላት አይ አልማርም አለች አባቴን መሞት ሰምቻለሁ አለች ማው ሞቷል ማን ነገረሽ ስላት አይ እናቃለን እዛ አካባቢ ይወራል ምናምን ነገር ትለኛለች ከዛ ጉዞ መንገድ አብረን ጀመር ከዛ ለምን አትማሪም ስላት የሆነ የራሷ ምክንያቶች ምናምን ትነግረኛለች በዛ መንገድ ላይ ይሄድን እንድትማር አይነት ነገር ግፊት አደረኩኝ ከ8ኛ ክፍል ያቋረጠችው የሆነች ጥላ ቦታ ላይ ደግሞ አርፋለን መንገዱ አጋጣሚ ያን ሰዓት ተኩል ርቀት ነበር የሚያስኬደው አርፍ ብለን አንዳንድ ነገር ጨዋውትን ልጅቷ በጣም ታምራለች እና ልጅግርም ነገር ናት ፈጣንና ደግሞ ስታወራ ምናምን ነገር ከዛ በፊት ብዙም የፍቅር እንትን እኔ ማቀው ነገር የለም ማለት እንደዚህ ዲፕሊ የገባውበት ነገር አልነበረም የሆነ ያስኩት ቦርሳ የሆነች በሱ ነገር ሁላ ነበር እሱን ሁላ አግዛኝ ምናምን ነገር ቁጭ ብለን እየተጨዋወትን ከዛ አርፈን እንደገና መንገዳችን ምናምን ቀጠልን ይሄድን አካባቢ ደርሰን ተለያየን እኔም ወደ ስራ ቦታ ሄድኩኝ እዛ በስንተኛ ጊዜው እንደዚሁ ኳስ አጋጣሚ ስፖርት ምናምን አሰልጣኝ ነበርኩኝ እዛ አካባቢ ላይ እዛ አካባቢ ትመጣለች ምናምን ሜዳ ዙሪያ ላይ ምናምን የቆመች አያታለሁ በቃ ብቻ እየተሳብኩኝ መጣሁ በሷ ጨነቀኝ አንደኛ አባቴ ከሞተ ላይክ በእኛ አካባቢ ደግሞ ትንሽ ጊዜው ገፋ ማለት አለበት ምንም ነገር ኢቭን በሀዘኑ በጣም ተጎድቼ ነበር ሰዎች ያገግማል ብለው ምናምን ነገር ሁሉ አልጠበቁም የፈጣሪ ነገር ሆኖ የፈጣሪ ጥበብ ታክሎበት የአባቴን ሀዘን መቋቋም ችዬ ነው ቀጥታ ከዛ ሁለት ነገሮች እንዴ በአሁኑ ሰዓት ነው ወደዚህ ነገር ብገባ እንዴት ነው የሚል ነገርም ይመጣልኛል አይ ምንም አይደለም ላይክ አንዳንዴ ደግሞ ስታነብ የምታውቃቸው ነገሮች በፍቅርና በጦርነት ሰዓት ሁሉ ነገር ትክክል ነው የሚል አባባል ትዛለኝና ገባውበት በቃ የፍቅር ጥያቄ ያቀረብኩላት
አጋጣሚ በጣም ሪሞት ኤሪያ ነበር አካባቢው። ወጣ ያሉ ነገሮች ላይ ይሄጂ ነው ከከተማ ላይ። እኛ አካባቢ ደግሞ ትንሽ ወደ እንደ ከተማነት ያደላል። በቃ በአንድ ቀን ነው የፍቅር ጥያቄውን የተቀበለች። ከዛ ፍቅር ጀመርን ምናምን። በአጋጣሚ በቤተሰብ ተጽዕኖ ልትወጥቅ እንትን አለች ማለት በጣም ቆንጅዬ ናት ብያለሁ። ከዛ ቤተሰብ ደግሞ ለሌላ ሀብታም ለመዳር ነገር እናቷ አጋጣሚ እዚያ አዲስ አበባ አካባቢ ነበረች። እናቷም ወንድሟ ከዛ ይሰማል ኃይለኛ ግፊት እኛ አካባቢ ላይ ከዛ በተለይ እነሱ አካባቢ በቤተሰብ ካልሆነ በስተቀር እንደዚህ የፍቅር ጥያቄ እንዲያቀርበ ምናምን ከሆነ ባዕድ ነገር እንደሰራው ምናምን ነገር ነው የሚቆጠረው። በጣም ሀርድ ነው በወቅቱ ተሰማብን አጋጣሚ አካባቢው ላይ እና እሷም በጣም አይሆኑ ነው የሆነችው። እኔ ትንሽ እኔ አካባቢ ይሻላል። የኔ ደግሞ ምንም ከበደኝ። አሁን ይሄ ነገር ቤተሰብ አውቀው ቀጥታ የሷ ቤተሰቦች ለመጠየቅ ከሄዱ እንዴት አባታችን ሞቶ ገና ሀዘኑን ሳንረሳ እንዴት ይናል በሀዘን የተጎዳ ልጅ እንዴት እዚህ ነገር ውስጥ ይገባል ምን ነገር በቃ ለሊቱላ በቃ ይሄን ሳስብ ምናምን የሚረዳህም አይኖርም ነግረው እንዲቀልህ ብቻ በቃ ስተወርድ ሰይ ነገር ከሷ ቤተሰቦች አካባቢ እንደይመጣ ይሰማና ባለ መስመሩ ልክ ወረቀት ረጅም ዋለ ሁለት እንዳለ ገጹ ሙሉ ነው ጽፋ ምናምን ነገር ሰጠኛለች። በሰዓቱ ያው ገና ስልክም አልተስፋፋም እና ይሄን ጽፋ ምናምን ነገር ታስቀምጥልኛለች። እዛ ሰፈርም ላይ እንዲህ የተባልኩኝ እና እንዴት ይሻላል ረባክሽቴ ስንጀምር ደግሞ እኔ ገና መቀጠል እፈልጋለሁ። ብዙ ነገሮች አላማ አለኝ። አጋጣሚ ገብቼበታለሁ። አንቺም ትማሪያለሽ፣ ትምህርትሽን ትቀጥያለሽ እና ከዛ በኋላ ነው የሚሆነው ነገር የምናደርገው ብዬ ነው ተማምነን ኢቨን 3 አመት ምናምን ነገር ፕሮሚስ አድርገን ማንም ሳያውቅብን አይነት ነገር ነው ተባብለን የቆየ ነው። እዛ በመሀል ትንሽ እንዳለፈን ይሄ ነገር ይገጥማል። ከዛ የኔ ቤተሰቦች ምናምን ይሰማሉ። በጣም በሀርድ በቃ እኔ ልነግር አልችልም። ከቤት ርቄ ማላቅ ነኝ። በቃ ወደ ውጭ ሆንኩኝ ማለት ከቤተሰብ ውጭ ሆኜ በቃ ስራው ቦታ ብቻ በራሴ እንትን ማለት ጀመርኩ። ቤተሰብ ምንም ማድረግ አይችልም። ግዴታ ሲሰሙ ሄደው ያ ነገር እነዛውን ሀብታም ሰዎች ቀጥታ ሄደው በቤተሰብ ግፊት አድርገው ልጅቷን እንዳይወስዱ ማለት ነው። እሷ ደግሞ ከማህበረሰቡ ውጭ አትሆንም። ገባ ማህበረሰቡ በዚህ ነው የሚያምነው። ያ ከመሆኑ በፊት ግን እኛ ቀጥታ ሄጄ የኔ ቤተሰብ ሄዶ ቤተሰቧን ካሳወቀ በኋላ ምንም የሚፈጠር ነገር የለም በሚል እንደዛ አደረግን። ከዛ በቃ ትምህርቷ እንድትቀጥል ተደረገ። እሷ ትምህርቷ ቀጠለች። ከዛ 8ኛ ክፍል እዛ ተምራ አጋጣሚ ውጤት ይመጣላትና ወደ 9 ወደኛ ከተማ ነበር የወረዳው ዋና ከተማ ሄዳ መማር ይጠበቅባታል። እዛ ደግሞ ስትማር የቤት ኪራይ አለ፣ ሩቅ ነው መንገዱ። ቢያንስ ያን የእግር መንገድ ሄዶ መማር አይችሉም እና ምግብ ምናምን አለ። ያን ሁሉ እኔ ነኝ የሚሸፍነው ወይ እኔ ቤተሰብ ማለት ቤተሰብ ሄደኔ ብዙ መስዋዕትነት ከፍለዋል። መጀመሪያ አመኑበት በቃ። ከዛ በኋላ ልጁ ከሚጎዳ በሚል ነው ገቡበት በቃ እና የቤት ኪራዩ ምግቡ በጣም እየቻሉ ተማረች 2 አመት እስከ 10። እኔን ከኔ ጋር ደግሞ ምን አወራን ስራ ማቆም አለበት ትለኛለች። ኢቨን በግፊት ነው የገባሁበትን። በርግጥ ስራው ሙያው ደስ ቢልም ከብዙ ሰዎች ትገናኛለህ፣ በጣም ትበስልበታለህ። ማአት ህይወት አለ እዛ ውስጥ በቃ በመምህርነት ህይወት ውስጥ የሌለ ነገር የለም። በቃ ይሄን ደስ ይለኛል በራሱ አንድ ህይወት ምዕራፍ ሆኖ ማለፉ ደስ ይለኛል። ወታደር ቤት ነው መምህርነት በጣም በአጋጣሚ ሆኖ ስታሳልፈው ደስ ይላል እና ይቀርብህ ትለኛለች። እንዴት በቃ ይቀርብ ለዚህም እዛ አካባቢ ስማችን ብዙ ተወርቷል። እንደዚህ አይነትም ነገር ስለተፈጠረ መተዋል እና ወደ ከተማ ሄደ። እንዲህ ግፊት ስታመጣ ውስጤ ብዙም የመቆየት አዝማሚያም አልነበረም ከዛ በፊት። ከዛ እሺ ምናምን ብዬ አቆምኩትና ልክ ወደ አዲስ አበባ መጥቼ ስራ ምናምን ለመጀመር አፈላለኩኝ። እሷኛ ከተማ እየተማረች ናት ብያለሁኝ 9ና 10 ማለት ነው። እዚህ መጣሁ። እዚህ የሚገርም ትንሽ ስራ እንትን ብሎኝ ቆይቼ ጓደኞቼ ጋር ምናምን የቆዩት የሚገርም ነገር በዩቲ ሽርጥ ታውቃለህ ምናልባት እና አርግ ያላቅም መስተንግዶ አርጋለኝ አንድ ቤት ገባው አርግ ምናምን ከበደኝ በቃ ምንም ማለት አይደለም። አርጊው ስለማላቀው ህይወት ውስጥ ነው የገባሁት ገባ። ግን ከዛ በፊት ቤት የኖርኩት ህይወት ጎድቶኛል ባይዞይ። ምክንያቱም እንደ ህፃን ሽሩሩ እየተባልኩኝ ነበር። ፋዘሬ ከመሞቱ በፊት የሆነ ስራ ውስጥ ሊገባ ነው ስለው አንተ ከኔ እንድትርቅ አትፈልግም ያለኝ። ከዛ አባባ አልኩትና እንዴ እኔ ዘላለም ባንተ ጉያ ስር ኖሬ ምናምን ስለው በጣም ሰማ አለቀሰ። በጣም ነበር የሚወደኝ አባቴ ባይዞይ። ብቸኛ ልጅ ነኝ ቤት ውስጥ ማለት ሌሎች ሴቶች ናቸው እና በጣም
አለቀሰና እንዴ እንደዚህ በሰልክ አለኝ። በጣም አታውቅም እንጂ በጣም በስያዱኝ ምናምን ብዬና እቺ ነገር ጎታኛለች ወደዚህ መጥቼ ላይክ ቀጥታ ያገኘሁትን ነገር እናልስራው። ሰዎች ብዙ ነገር ይሰራሉ። ሽርጡን ተሰጥቶኝ እንደለበስኩት የሆነ ነገር የተጫነብኝ ምናምን መሰለኝ። በጣም ከበድ መከራ አልኩኝ። በቃ አሳምነው አልኩና እጂ መታጠቢያ ጋር እጂ አማትቤ ምናምን ከንፈሬን ክሰረኩትና ምናምን ገባ ቀጥታ ምናምን ነገር ስራውን ትንሽ አንዳንድ ነገሮች ቢያስቸግሩኝ ፈጣንም ነኝ ቻልኩት። ከዛ እየሰራው ምናምን ለሷ እየላኩኝ ግዴታ የሚያስፈልጋት ነገር አለ። ኢቭን ከዛ በፊት እኔ እዚህ ስመጣ ከመምጣት በፊት እሷ ልክ እንደዛ እያደረኩኝ አንድ አመት ከቆዩ በኋላ እሷ ወደዚህ ከመምጣቷ በፊት ስልክ ነበረች። ልክ እንደወጣ ስልክ ለሷ ሰጣት። ስልኬ በሌሊት ሄጄ ነው ተመልሼ ወደዛ አካባቢ ላለመግባት በሌሊት ያን ሰዓት ማታ ማለት ነው በጨለማ 1 ሰዓት ተኩል መንገድ ከጓደኛዬ ጋር ነው ጉዘን ምናምን ጅቡ አለ ምንም ሳይመስለን ተጉዘን ስልኩ ወስጄ ሰጠኋትና እዚህ ካደርን ነገ እዚህ አካባቢ መታየት ስለሌለብኝ በሌሊት ልመለስላትና በሌሊት እንደገና ወደኛ አካባቢ ምናምን ነገር መጥቼ በማግስቱ ነው ወደዚህ ወደ አዲስ አበባ መጣሁ። በዛ ያልኩ ያ የመስተንግዶ ስራ ጀመርኩኝ። ቆየው የተወሰኑ ጊዜያት ምናምን ነገር ስራውም ለመድኩና እዛ በሷም የተለያየ ነገር እየላኩላትና በአጋጣሚ ባል መጣና ወደ ክፍለ ሀገር መሄድ ይጠበቅብኝ ነበር። አባቴም የለም ቤተሰብ ማንም የለም ማለት ሌሎች በአካባቢ ያሉ ሰዎች ቢኖሩም ላይክ እኔ ግን ለዛ ቤት ግድ ነው በቃ ሰዓት በስል መብሰል አይነት ነገር አለ። ሶ ሄድኩኝ። በዛ አጋጣሚ ትንሽ ቆይቼ እንደገና ተመልሼ ወደ አዲስ አበባ መጥቼ ሌላ ስራዎችን መስራት ጀመርኩ። ትንሽ ቆየሁ ምናምን እሷ የ10ኛ ክፍል ትምህርት አጠናቃ ውጤት አልመጣላትም። አዲስ አበባ መጣች። እዚህ ወንድምና እህቶች አሏት። መጣች። ስራ መስራት አለባት ግዴታ ስራ ልትሰራ ምናምን ካፌ ነገር ተከተለች። እዛ እኔም እዚሁ አካባቢ ነኝ ያለሁት ምናምን ነገር አጋጣሚ ካፌው ደግሞ ከተማችን ላይ ያለው የሚባሉ የሚገርም ካፌ ነው። ጥሩ ስሜት የለኝም ለዛ ካፌ በአሁኑ ሰዓት ቅርታ አድርግልኝ ማለት ሳልፉላ እንዲህ ማየት አልፈልግም። ካፌ ጥሩ ነገር አልሰማሁም ስለዛ አካባቢ ያለው ነገር ተባለ። እዛ እየሰራች ምናምን ነገር ቆየች። የተወሰኑ ጊዜያት ካፌ ነው የምትሰራው ይባላል። ቆየን ምናምን ነገር ከዛ የሆነ ጊዜ ስልክ እየደወልኩኝ ምናምን ሳወራት ሁኔታው አልተመቸኝ። አጋጣሚ እኔ እመላለሳለሁ ክፍለ ሀገር ምናምን ድረስ መለስ ስላለኝ ሳብሄድኩበት ስለሷም አንዳንድ ነገር ያነሱልኛል ቤተሰቦች ጓደኞች እዛ አካባቢ ያሉ። እንዴት ነው እሷ ነገር እንደዚህ እኮ ሴት ልጅ ጥሩ አይመጣም ሌሎች ነገሮች አሉ። ኧረ እባካችሁ ችግር የለውም ኮንፊደንስ ነገር ይሰማኛል። ከዛ ቤትኩበት ምናምን ነገር የሆነ ጊዜ ስልክ ደውዬ ሳወራት እንትኗ ጥሩ አይደለም አወራሯ በቃ ተቀየረች ማለት ሆነ ማለት ድንግጥ ነው ያልኩት። ምንም ጠብቄው ማላቅ ነገር ነው። እንደገና መልሼ ደውላለሁ ምናምን ነገር በጣም ተረበሽኩ። እዛ ቤት አካባቢ ረበሽኩ። በቃ ተቀየርኩባቸው። የሆነ ልጅ ምን ሆኖ ነው አይነት ነገር እና ሲስተሮቹ ቤተሰቦች ምናምን በጣም ቀየራልኩባቸው። እንደገና በሌላ ጊዜ ከጓደኛዬ ጋር አዲስ አበባ መጣው። ጓደኛዬ ደወልኩለትና በስተኛ ጊዜ መጣው። ጓደኛዬ ያለ እዚህ ሜክሲኮ አካባቢ ከሱ ጋር ኳስ ልናምሽተን ነበር። ኳስ ስደውል አንዷ ሴት ታነሳውና ሺዝ ዴድ አለች። ዋት ነው ማለት እኔ ደግሞ እንደቀልድ ምን ጫጫታ ምናምን ነገር አለ ሳልኩኝ በቃ ገባኝ ነገሩ። ኧረ በእናትሽ እናቱ አንዴ በጣም ለሆነ ጉዳይ ፈልጊያለሁ አንዴ እንደምንም ብለሽ እስቲ ለዚህ እንኳን መስዋዕትነት ከፈልኝ ባክሽ ምናምን ስትል አቦ ምናምን ብላ በቃ የሆነ የሚያስጠላ ነገር ትዘጋዋለች። ጓደኛዬ ግራ ገብቶት ነው ነገር ስልኩ ቀማኝና ባኳስ ምናምን እነሱ ኳስ እያዩ ናቸው። እሱ አጋጣሚ ከጓደኛው ጋር ነበር። ሴት ጓደኛው አብራው ነበረች። እነሱ እንጆ እያደረጉ ናቸው። እኔ ግን ሀሳቤ የለም በቃ እነሱ ስለወሩ ነው ስለጫወታው እያወሩ ነው። ከዛ አጋጣሚ እንደገና ወንድሟ ጋር ምናምን ደወልን። ልጁ ጓደኛዬ ይደውላል። ወንድሟ ጋር እንግባባለን። ጥሩ ልጅ ነው ማለት ጥሩ አንደርስታንዲንግ ያለው ልጅ ነው ምናምን እዛ ደውለን እንዲህ ስንለው ነው እንዴ ያለ ኧረ ካፌ እሰራለሁ ብላ ነበር ግን ማታ የሰማነው ድምጽ ምናምን ብሎ ልጁ ነው የሚለው። ተው እንደዚህ አትበል ችግር የለም። እዛ ወንድሟ ይዟት ምናምን ይመጣል። እህቷም አለች አዲስ አበባ። ይዟት መጡና ምናምን ቁጭ ብለን እያወራን እኔ እኮ ካፌ ነው የምሰራው
ማታ እንዴት አረ በፍጹም ማንም የኔ ስልክ አላነሳሽም ትታረቅች ወይ ጣጣ አክቷን በቃ አልተመቸንም በጣም ተቀያየረች ነገር ያለው መጀመሪያ ያነሳው ሰው በጣም ሪሞት ኤሪያ እንግዲህ አስብ ያቺን ባህል ብሬክ አርጋ ለመውጣት እኔም ጭምር አርገን ለመውጣት ምን ያህል እንደከበደን በዛ ሰዓት ምክንያቱም በፍቅር አንተ ጀምረ ወደ ቤተሰብ የሚሄድ ነገር የለም ከዛ በፊት እዛ አካባቢ ያለው ነገር ምናልባት ወደኛ ከተማ አካባቢ የተለመደ ካልሆነ በስተቀር አንድ ሴት ልጅ አንድ ወንድ ልጅ አፍቅረው አሁን ነው ትንሽ እንጂ እንዲህ አፍቅራ ያለው አባቴ ይወር እናቴ ብላ ለቤተሰቦቿ እንትን የምትለው ነገር ምናምን የለም በጣም ሃርድ ነው ሶያችን ነገር ብሬክ ለማድረግ የከበረችው እዚህ ገብታ ምናምን በቃ ተቀያየረች ፍጥነቷ ባላውኒ ምንም አይታየኝም ምን በቃ ነገወደኞች ምናምን ያሉ እንዴ ልጅ ይላሉ ላይክ ቦስ ለኔ አይነግሩኝም ምን ሁሉ ነገር ተደፍኖብኛል ማለት ይልቅ እየባሰብኝ ስለሱ ያለኝ እንትን ተባለ እዛ ወጣ ጥሩ ነገር ተፈጠረ ወንድሞች ተባለ አይ ካሁን በኋላ ለምን ወደ ጋብቻው አይገባም እኔ ሲጀመር እንትን ውስጤ የምንቅ ነገር አለ የሆነ ማለት ብዙም ሰዎች የሚሰጡ አንዳንድ እንትኖች ይኖራሉ ምንም ነገር እሱ መግባት ሳይኖርብኝ ሆነ ላይክ ዘፈን ስራ ውስጥ የመግባት እንትኑ ነበርኝ ማለት ታለንቱ እንዳለኝ ይነግሩኛል ሰዎች ግን አልገፋውበትም ሁኔታዎች ምንቅ ነገር እንዳለ በጣም አይነው አውቀዋለሁ ምን የሆነ ስንመረቅ መድረክ ላይ ሁላ የሰራሁት ስራ ምናምን አለ መምህራኖቹ ዛኒ ኮሌጅ መምህራን ጥሩ እንትን ይሰጡኝ አንተ እቺን እንትን አቁምና የህይወት እንትን እንፈልግ ሌላ መስመር ውስጥ ነው ያለው ነው ያሉኝ ዛኒ መምህራን በርግጥ ያው አንዳንዴ ላይክ ቀደም እንዳልኩ ህይወት ራሷ እንደፈቀደች ነው የምታረገው እንጂ አንተ እንዳሰብከው ቢሆን ማየት ነበር እና እሱም ሀሳብ ነበርኝ ምንም ነገር ውስጥ አልገባ ማለት ነው በእኛም በባህል የመስራት እንትን ማለኝ ዘመናዊዎችንም ስራ ማን ብለ ይችላል የሚል እንትን ነው ያለኝ ግን አንዳንዶቹ ስሰማቸው እንደዚህ ማን መስራቱላ ይችላል አይነት ነገር ነው ብሎ ይሄን ኮንፊደንስ ነበርኝ ያሉንም ከዛ ወደ ጋብቻ ይገባ በተለይ አዲስ አበባ የመጣሁበት ዋና ሪዝን ያ ነበር አንዳንድ ሰዎችም ለማግኘት ሞከርኩ ሌላው ነገር ነው የሚፈልጉት የሚጠብቁት ይገባ እንደ ባዶነ አንተ ዕውቀቱ ኖሮ ወይም ብቃቱ ኖሮ ሌላው ነገር ደግሞ ከሌለ ከባድ ነው በቃ ወደ ኋላ እየጎተተኝ ማመጥ ከዛ ወደ ጋብቻው ይገባ ምናምን ተባለ መጣው ክፍለ ሀገር ተመልሼ መጣው ወንድሟ ምናምን ተናገርና በቃ ካሁን በኋላ ወንድሟ ሙስሊም ነው አጋጣሚኛ ክርስቲያን ነው የእናቷ ልጅ ነው በጣም ደስ የሚል ልጅ ነው ልቷም መጣች ተናገርን ምናምን አንዳንድ ጓደኞቼ ማወራንና ወደ ጋብቻው ትዳር እንግዲህ እሺ ያልኩና ምናምን ለቤተሰብ አሳወቅን ቀጥታ ወደ ጋብቻው ይገባ ምናምን ተብሎ ወደ ክፍለ ሀገር ሄድን እዛ ክፍለ ሀገር ምናምን ጋብቻው ተደረገ ከኔ አካባቢ ወጣቶች ይዘን ላይክ በዛ በአካባቢው ሁኔታ ጋብቻው ምናምን ፈጸምን እዛ ቤት መጣን እኛ ጋር ከተማ ነው ብያለሁ ሰው ነገሩ አልተመቸውም ምክንያቱም ከዛ በፊት ስልክ ስናወራ የነበረው ነገር ፍራቻ አለው ስጋት አለው በቃ ትሽቶንም ሲያት ልነግርህ አልችልም በቃ የሆነስ የሰውንትን ለኔ አይነግሩኝም እንጂ ማአት ነገር ሰምተዋል ለካ እዚህም አካባቢ አንዳንድ ቦታ ላይ የሚያዩዋትም ሰዎች ነበሩ ለካ እኔን አላውቅም ጋብቻው አድርገን ሰርገኞች መበታተን አይነት ነገር የሆነ ለምርመራ ሄድን ወደ ጤና ጣቢያ ሄድን ስንመረመር አጋጣሚ ደግሞ መርማሪው ጓደኛዬ ነው ነርሱ ማለት እዛ ተመርምረን ምናምን ነፃ ናቸው አለን ወጣው ወደ ኋላ ቀረችና እንደ 5 አመት መርፌ ምናምን ኖራል ልትወጋኛችልም ትሯለች ምን አላት እንዴ ምን ማለት ነው ተስማምታችሁ ነው ምናምን አላት አይ በቃ ፈላጉት አይቻልም እሱ ጋር ተስማሙና ሁለታችሁ ተስማሙ ብቻ ነው የሚደረገው ይላል ነቀለ ልጁ ባት ስለምንተዋወቅም እንዴት አንዳንድም ነገር ይሰማል ከሰው ዛ አካባቢ ተጣው ይተመጣ ተገና ተወጣና ጤና ጣቢያ መንግስት ጤና ጣቢያ ነበር የገባው የግል ክሊኒክ አለ ትንሽ ከኛ ከፍ ብሎ ከኛ ቤት ታውቀዋለች ተምራበታለች ቢይለኛ ከተማ ላጥ ብላ ተወጣለና ካንዷ ሴት ጋር ከሚዜዋ ጋር ተወጣና መርፌ ቲፖ ምናምን ሲሰጣት ትወድቃለች ይሆናል እንትኑ የሚስማማው የማይስማማው ማለት መሰለኝ መርፌ
ከዛ ተደውሎልን ምናምን እንዲህ እኮ ልጅቷ እንዲህ ሆናለች ምናምን ላጥ ብሎ እኔ ተደብቆብኛል ጓደኞቼ ምናምን ወጣ ሲሉ ጉድ ነው እዛ ጋር ምንድነው ወደቀች ምናምን አነሷት ከዛ ይዟት ቤት መጡ ጸጥታሉኝ ምንድነው ምናምን ስል በቃ ቤተሰብ በጣም ተረበሸ ታውቆ ነግራህን ወጣችሁ ነው ስትወጣም እኮ ሰው አስከትላ ነው ከኛ ቤተሰብ መውጣት ያለባት የሷ ሚዜ ብቻ እኮ ነው የወጣችው ምናምን ብሎ ዘው በጣም ቴንሽን ነው በቃ በጣም በዛ እሷ ነገር ቆየን ምናምን ነገር አንድ ቀን ታደረ ሰርጉ ነው እዛ ልጆቿ ምናምን ሄዱ የሆነ በማግስቱ አመሻሽ ላይ ስልክ ማለት ነው ወጣ ብላ ከቤት ጀርባ ወጣ ብላ ብዙ ሰዓት ታወራለች አረብኛም ተቀላቅላለች እንግሊዝኛም ምናምን ነገር ታናሽ ይሰራች ፋስተናት ቀስ ብላ ጥግ ብላ ምናምን ትሰማለች ታወራው ያው አይገባትም እና በመሃል ነው አረብኛው እንትን የምትለው ምናምን ነገር ብዙ ሰዓት ነው ያወራችው እየጨፈሩ ናቸው ሰርገኞች ምናምን ነው ተመልሰው መጥተው ምናምን ሁሉም በቃ ኃይለኛ ጨዋታ ላይ ነው ያለው ወጥ ያርጉት እነሱ ያቆም እሷ ልጅም ትወጣለች ምናምን ሲስተር ትመጣና ምንድነው ይናል ሰዓት ስልክ የሚወራው አንተ እኛ ቤት እኮ 8 እህቶች ነን ያለ ሴት ነው እንዴ ችግር አለች አረ ሄለን ሴትም አይደለም ችግር ማለት ከሷ ጋር ደግሞ ብዙ ማውራት የለብኝም ሁለተኛ ነኝ ሶስተኛ ታላቋ ነኝ ለሷ ብዙ እንትን ሳለ ትንበይ ምናምን አልኳትና ቤት ስገባ ስልኩን ዘጋግተው ነው በቃ ግራ ገባቸው ልጆች ሁሉም ሰማና ጸጥረጫ ለቤቱ እዛን ገባልኩና ምናምን ተናደች ምንድነው ምናምን ነገር አልኩ ምንድነው ስልክ ማጋ ነው አይቶ ምናምን አለኝ ጓደኛ እሺ ምናምን ይተውት ምን ታረግላለች እዛን ዕለት እንደገና አመሻሽ ላይ ሁሉም በተዘናጋበት ሽንት ቤት የምትሄድ አስመስላ ላጥ ወለጠፋለች ከተማው ታቋለች በቃ የሆነ ሆቴል አለ እዛ ገብታ ቁጭ ትላለች እዛ ገባን ምናምን ሰው ሁሉ ተረብሿል ለካ ጠፋች ምናምን ነገር ምንድነው ሰው እንዴ ልጅቷ አይልችም እኮ ሙሽራ ወይ ተባለ በዛ ላይ ምናምን ከተማው መናሪያ ጀርባ የሆነ ሆቴል አለ እዛውስ ገብታ አንድ ሹፌር ምን ትሏለች ባለ መኪና ነው እዛ አዲስ አበባ ኮንትራት አድርሰን ትሏለች እንዴ በዚህ ሰዓት ይላል በቃ እሺ ምናምን ትልና ክላስ ይዛ ቁጭ ትላለች እዛው ሁሉም ፍለጋ ምናምን ያገኘዋታል አጋጣሚ የኛው ከተማ ስለሆነ ጓደኞቼ ምንም ሁሉም ቤተሰብ ነው እዛ አካባቢ ያለው ያገኘዋትና ምናምን ቀጥታ ለፖሊስ ተወጡ ልክ ነው አጋጣሚ ደግሞ የሆነ መንገድ ላይ ምናምን ፖሊሶች ይዟት ሲሄዱ አገኛታለሁ ከፖሊሶች ጋር ከበገበ ምናምን አንድ ፖሊስ ይሆን አይለቃል ይናገረኛል አንተ በግድ ምናምን ምንም ያውቀው ነገር የለም ምናምን ሲለኝ ከሱ ጋር ኃይለኛ እንትን ፈጠርኩኝ በቃ የሆነ ድብድብ ውስጥ ገባን ምናምን እዛ ኃይለኛ እንትን ተፈጠረ ወጣቶችም አሉ ምናምን አካባቢ አንድ ፖሊስ ምናምን ልጇት ላጥ ጣቢያ ያስገባት እዛ ፖሊሱ ሲሰማ ግን በጣም ነው እንትን ያለው ያዘነው እንዲሞኑ አላውቅም እንዴት ኃይለ ቃል ትናገረኛለህ ምኑን የምታውቀው ነገር ላይ ከሷ በነገረችው በዛ ሰዓት ምን ታደርጋለች ሲሙ ሰብረውና ትጥሏለች እዛ ከግርግር የተፈጠረበት አካባቢ ላይ የፍቅር ቀጠሮ ቀደም ሲል ሰለሞን እጅግ አነጋጋሪ የፍቅር ታሪኩን አቅርቦልናል ክፍል 2 የትም አይሄድም ከደቂቃዎች በኋላ እናስደምጣቸዋለን የሰርጉ ዕለት ሙሽራው የት እንደሄደች አልታወቀም ነበር ከዛ በኋላ ተገኘች የተፈጠረው ነገር አስገራሚ ነገር ነው አሁን ጊዜያዊ ማረፊያ እስር ቤት ውስጥ ነው የምትገኘው ምን ያጋጠመዋል የሚለው ለምን እሴን ነገር አደረገችው የሚለው ማነጋጋሪ ጉዳይ ነው ሰዓቱ መገጣጠሙ ለሰርግ ስትዘጋጅ ለጋብቻ ስትዘጋጅ እሷ ጋር ደግሞ እንደዚህ አይነት ነገር ሲፈጠር ብዙዎች ጋር እንደዚህ አይነት አጋጣሚዎች ሲነሱ እናስታውሳለን ቀደም ሲል በ2007 የፍቅር ቀጠሮ የፍቅር ታሪኮች ቆይታ ላይ ስናወራ የአቶ ብርሃን ታሪክ አንስተን ነበር በተወሰነና እንደምናስታውሰው 9 ቀን ሲቀር ነበር ለትዳር ወይንም ለፍቅር ህይወት አጣማድነት የታጨችው ልጅ የጠፋችውና በዚህኛው ላይ እንግዲህ እንደዚህ አይነት ነገር አጋጥሟል ሁሉም ነገር አንዳንዴ አለመግባባቶች ይፈጠራሉ
ያለመግባባቶች አለመግባባት የጥሎች ሁሉ ጥል ሊሆን የሚችለው ደግሞ አብይ ስታስብ ሰርግ ላይ እንደዚህ አይነት ሰዓት ላይ ስደርስ እንደዚህ አይነት የሚፈጠሩ ክፍተቶች ናቸውና ከዛ አንፃር ነው እንግዲህ ወደ በኋላ ላይ ምክንያቱን በደንብ የሚነግረን ይሆናል ማለት ነው። አብሮ ጥሩ ቆይታ ነበራቸው። እሱም እንደነገረን ሚሊኒየም መነሻውን አድርጎ የተጀመረ የፍቅር ታሪክ ነው። በርካታ መስዋዕትነቶች ተከፍለውበታል። አሪፍ ቆይታም ሲያደርጉ ነበር። አዲስ አበባ አካባቢ ሲመጣ ግን እሱ አካባቢ የተቀያየሩ ነገሮች መፈጠር ጀመሩ። አንዳንድ አዳዲስ ለውጦች መከሰት ጀመሩና ስትመለስ እነዛ ለውጦች ማየት ጀመረ። ይባስ ብሎ ደግሞ ሰርጉ ዕለት ሌላ ታሪክ ተፈጠረ። ምንድነው ምክንያቱ? አብረን በኋላ ላይ የምንሰማው ይሆናል። ትንሽ ልብ አንጠልጣይ የሆነ የፍቅር ታሪክ ነው። የ2008 እንግዲህ የፍቅር ቀጠሮ የመጀመሪያው የፍቅር ታሪክ ሆኖ ለአድማጮች እየደረሰ ይገኛል። በክፍል 2 እንግዲህ የፍቅር ታሪኩን ፍጻሜን እንዲሁም ደግሞ ምክንያቱን በደንብ በዝርዝር የምናደምጥ ይሆናል ማለት ነው። ክፍል 2 ታሪኩ ሲሙ ተሰብሮ የተደዋወለችበት ሲም ተሰብሯል። ጋብቻው የዕለት 2 ጠፍታለች፣ ሆቴል ውስጥ ተገኝታለች። ከዛ በኋላ ግርግር ተፈጠረ። ወደ ማረፊያ ቤት ወይም ፖሊስ ጣቢያ ነው ሄደችው። ከዛ በኋላ ምንድነው ምክንያቱ? ሰርጉን ያቋረጠችበት ለአመታት በጣም ስታፈቅረው የነበረውን ሰው አግኝተዋለች፣ አግብተዋለችም፣ ቀኑን ደርሷል። ያገባችው ዕለት ግን ጠፍታለች። ለዚህ መንስኤዋ ግን አዲስ አበባ መታ የሆነ የጀመረችው ነገር አለ ወይ ተብሎ ተጠርጥሯል። ክፍል 2 ሙሉ ምላሽ ይሰጠናል። ለ20 ደቂቃ እናዳምጣለን፣ ተመልሰን እንገናኛለን። መልካም ቆይታ። የፍቅር ቀጠሮ ሰው ሁሉ ተረብሿል። ለካ ጠፋች ምናምን ነገር ምንድነው ሰው እንዴ ልጅቷ የለችም እኮ ሙሽራው ወይ ተባለ። በዛ ላይ ምናምን ከተማው መናሪያ ጀርባ የሆነ ሆቴል አለ። እዛው ገብታ አንድ ሹፌር ምን ትሏለች? ባለ መኪና ነው። እዛ አዲስ አበባ ኮንትራት አድርሰኝ ትሏለች። እንዴ በዚህ ሰዓት ይላል። በቃሽ ምናምን ትልና ክላስ ይዛ ቁጭ ትላለች። እዛው ሁሉም ፍለጋ ምናምን ያገኘዋታል። አጋጣሚ የኛው ከተማ ስለሆነ ጓደኞቼ ምንም ሁሉም ቤተሰብ ነው እዛ አካባቢ ያለው። ያገኘዋትና ምናምን ቀጥታ ለፖሊስ ይተዋል። ልክ ነው። አጋጣሚ ደግሞ የሆነ መንገድ ላይ ምናምን ፖሊሶች ይዟት ሲሄዱ አገኛታለሁ። ከፖሊሶች ጋር ግብግብ ምናምን አንድ ፖሊስ ሲሆን ኃይለ ቃል ይናገረኛል። አንተ በግድ ምናምን ምንም ያውቀው ነገር የለም ምናምን ሲለኝ ከሱ ጋር ኃይለኛ እንትን ተፈጠርኩኝ። በቃ የሆነ ድብድብ ውስጥ ገባን ምናምን። እዛ ኃይለኛ እንትን ተፈጠረ። ወጣቶችም አሉ ምናምን አካባቢ አንድ ፖሊስ ምናምን ይዟት ላጥሉ ጣው ያስገቧት። እዛ ፖሊሱ ሲሰማ ግን በጣም ነው እንትን ያለው ያዘነው። እንዲሞኑ አላውቅም። እንዴት ኃይለ ቃል ትናገረኛለህ ምናምን ምኑን የምታውቀው ነገር ላይ ከሷ በነገረችው በዛ ሰዓት ምን ታደርጋለች? ሲሙን ሰብረውና ትጥሏለች። እዛ ግርግር የተፈጠረበት አካባቢ ላይ ጣቢያ ምናምን አካባቢ እጂ ኧረ በቃ አንዴ ብቻ ላውራት ስለው ኖ አይቻልም ማለት አንዴ ራቁቴ ላውራት ከፈራችሁ ምንም ነገር አለ ራቁቴ ብቻ ልግባና አንድ ቃል ብቻ ላውራት አለ። እኔ ልጠይቃት ይፈልኩኝ አንድ ነገር ነበር። ይሄ ነገር ካሰብሽ ለምን መጀመሪያ ብዬ ላውራቱላ ፈልጌ ነበር። ከዚህ ጀምሮ ያን ሁሉ ፕሮሰስ ከመሄድ ለምን ቁም እዚህ ጋር አትይኝም ነበር? በቃ ውስጤ የመጣውን ጥያቄ በቃ እዛን ዕለት ብቻ ትነግራለች። አንድ ቦትል ጂን ምናምን ነገር ጂን ብዙ አይመችም አልኮል ነገሮች እና በቃ እንዲህ በጣም ነው አካባቢ ሰው ምናምን ተረበሹ። ጓደኞቼ ቤተሰብ ለቀቀ አይነት ነገር ልጣርኩ ምንም እንትን አላለ። ምክንያቱም የሆነ ያስጠላ ሞራል በጣም ይከብዳል እንዲህ አይነት ነገር። በቃ ቲት እንደዚህ ታረጋኛለች በጣም ተሰማኝ። ምክንያቱም ከሷ በላይ ብዙ ሴቶች በእውነት ነው ማለት ብዙ ሴቶች አገኛለሁኝ እንደዚህ አልልከሰከሰም። በቃ ቆም ያለው በቃ አንድ ቦታ ላይ እንደምተኛ አይደለም አቋም ነው እና ይሁን ለሴቱ ልጅ ሁላ ጥሩ ስሜት እንዳይሰማኝ ነው ያደረገችኝ። በቃ የሆነ ነገር እዛ ጣቢያ ገባች አደረች ምናምን። በማግስቱ ጥያቄ ተኬደ። እኔም የሷን ቤተሰቦች ተጠሩ በስልክ ምናምን እንደዚህ በጣም በቃ አካባቢው በጣም ነገር አልችልም። ትንሽ አባቴም በአካባቢው ተሰሚነት ያለው ሰው ነበር እና እሱን የሚያውቁ ሽማግሌዎች አዛውንቶች አሉ እና በጣም ተሰምቷቸው ምክንያቱም ባህልን ሰብሮ መውጣት አይነት ነገር ነው። እንዴት ራሳቸው ፈቅደው ነው የገቡበት ፍቅር የጀመሩት። ቤተሰብ አስገድዷቸው አይደለም፣ ሰው ማስገድዷት አይደለም እና እንዴት እንደዚህ አይነት ነገር ይሆናል ብሎ በጣም ሰው አካባቢው ልነግር አልችልም። ኃይለኛ እንትን እንደፈጠረ ኃይለኛ በቃ ውዥንብር በቃ የሆነ እንዲህ ማትለው ነገር በቃ እንዴት ባህላችን ይነካደም ይላል ግማሹ። እንዴት
ይህማ መደረግ የለበትም ማዳግም እርምጃ መወሰድ አለበት ይላል። በህግ አካላትም አሉ። በጣም እንዲህ አይነት ነገር በዞናችን የመጀመሪያ ነው፣ ተሰምቶ የማይታወቅ ድርጊት ነው። እንደዚህ ጫጉላ ማምለጥ ማለት መሸሽ ማለት እንደዚህ አይደረግም ብሎ በጣም እንትን አሉ። በቃ ብዙ ጫናው እኔ ጋር ነው የመጣው። በቃ ትንሽ በጣም ተወጥሬያለሁ። ሞራሌ በጣም በቃ ተጎዳ በሰዓቱ። ለምን እንደዚህ ይሆናል? ከሌላ ሴት ጋር ጥሩ የሆነ ግንኙነት መኖር የምችል ነበር፣ ማንም ሳያውቅብኝ፣ ደካማ ጎኔን ሳይሰማብኝ፣ ሞራሌን ሳይነካ ስሜት በቃ ውስጤ እንትን እያለ መጣ። እዛ አጋጣሚ እዛ ፍትህ ቢሮ አካባቢ ነበር አንድ ቤተሰብ ነገር ነበር። እናቷ እሷንና እህቷ አንድ ላይ ያገናኛቸውና እሷ አያውቁትም። እሱን እዛው ሆኖ እንዲጠያየቁ ያደርጋል። አንቺ እንዲህ አይነት ነገር ካሰብሽ ለምን ከአዲስ አበባ ድረስ ጀምረሽ አመጣሽኝ? እውነት ይሁን አይሁን አላውቅም። እናትየውም እንዴት ይሄን ያህል ወጪ ይሄን ያህል ዓመት አስተምሮሽ ይሄን ያህል ዓመት አብራችሁ ቆይታችሁ በጓደኝነት ምንድነው ይሄን ሁሉ እንደዚህ የምታረጊው ነገር ብለው ሲያወሩ ይሰማል። ከኔ ቤተሰብ ነው አያውቁትም። ና ይሄ ልጅ ነው ነገሩን ያከሸፈው። እሱና አንድ ሌላ ቤተሰብ ነገር አለ ነው በቃ ቆያሉ። ምን አልኩኝ? እስር ቤት ናት ያለችው ማቲያው እንደማቆየ አይነት ነገር እና ቆየ ይሄ ነገር እስቲ በደንብ እንትን እንበልበታል። ይሄ ነገር እሱ በዚህ ነው በፖዚቲቭ እንትን ነው የተረዳው። እና ችግር ቢኖር ተመካክረው ቢሆን እናትየው እንዲያትልም እህትየው እንዲያትልም አዲስ አበባ ጀምራ አብራ ነው የመጣችው ለሰርግ ብላ ልጇን ይዛ። ይሄን ካሰብሽ ለምን እዛ አትናገሪም ነበር? ለምን ታስቢያለሽ? በጣም ነው የሚወዱኝ እናት አባት እና ቤተሰቦቿ። ያው በኋላ ላይ ያለውን ነገር በተለይ አባትየው እስከዛሬ አልጠራጠሩም። አሁን እንጂ አሁን ልጁ ናት። በእርግጥ ሊቀየር ይችላል አላውቅም እንጂ በጣም ትልቅ ሰው ነው አባትየው። እና በጣም ብለው ሲሉ የልጅ ሰማና አይ ትንሽ ማርቀቅም ይችላል በጽሁፍ ይሰጠኛል። በጣም አርቅቆ ምናምን በጣም በበሳልነት ማየት አለብን። ግራ ገባኝ። ማህበረሰቡ እንዲህ የተረበሸበት አሁን እኮ እኔ ብቻ አይደለም ውሳኔ የምሰጠው። በፊት እኔ ነበርኩኝ የማፍቀር ፈቃድ ነበረኝና ያፈቀርኩት። ዛሬ ደግሞ ከባህል ጋር ተጋፍቼ ነው ለዛውን ፍቅር ውስጥ የገባው። ዛሬ ደግሞ እኔ ብቻ አይደለም ወሳኙ ማህበረሰቡም ጭምር ነው የተጎዳው። የማህበረሰቡም እሴት ጭምር ነው የተነካው የሚል ነገር ውስጤም አለ። በጣም ትልልቅ ሃይማኖት አባቶች ምናምን ናቸው እንግዲህ በጣም ሃርድ ነው በቃ ነገር ቶሎ ብሬክ መደረግ አለበት የሚወሰደውን አይነት እርምጃ ተደርጎ ምናምን ተብሎ ተደምድሞብኛል። በቃ እኔም ይሄን የወሰንኩት ከሷ ጋር ደግሜ እኖራለሁ የሚል ግምት የለኝም። ባገኛት ሁላ ባጠፋት ፍቅሩም አለ ላላረጉም ይችላል። እዛ ቀጥታ ልጅ ይሄድና ምናምን ይሄን አርቅቆ ይሰጠኛል። እሱናም ብዬ አነበብኩት። እዛ ጣቢያ ሄዱና ጓደኞቼን ከዛ በኋላ ማራወራት ጀመሩ። ስልክ እንድትደውል ትደረጋለች እኔ ጋር ማለት ነው። የነሱን ስልክ ሰጧትና ትደውልና ሰለሞን እኔ እኮ ያላንተ መኖር አልችልም። ምን ያላንተ መኖር አልችልም እንዴ? ያለኔ መኖር እንደምትችይ ማሳይተሽኛል እኮ። ምን ከዚህ በላይ ነገር ምን ጠብቃለሁ? ብዙም ስታወራኝ የእንትን የከነከነኝ አወራኋት። አይ ስንጀምረውም እኮ እኔ እናንተ ነበር የጀመርነው። ያን ሁሉ የቤተሰቤን ግፊት እንትን ችዬ አንተን የመረጥኩት እኮ ዛኔ እኔ እናንተን ብቻ ስለነበር ነው። እና ታዲያ እንዴት ነው እንዴ ምናምን ትለኛለች። ከዛ ውስጤም ፍቅር አለ ገባ። በጣም እወዳታለሁ ማለት በወቅቱ ነው በቃ የሆነ ለመጀመሪያም ስለነበረ ደስ ይለኝ ነበር ከሷ ጋር የነበረኝ ሪሌሽን ነው። ቆንጆ ልጅ ናት ማለት ኤክስተርናሊ ማለት ነው። ከዛም በፊት ውስጧም ጥሩ ነበር ማለት የሰው ውስጡ ሁኔታዎች የፈጠሩባት ነገር ነው። አንዳንድ ጥሩ እንትን ነበራት። ውሎ አኗኗር የሚፈጥሩብኝ ተጽዕኖዎች ይኖራሉ ብዬ አምናለሁ ማንም ሰው ቢሆን። ከዛ በኋላ የመጣው ነገር እንዳለ ሆኖ ከዛም በፊት ጥሩ በቃ ደስ ትለኝ ነበር እና ስትለኝ ኦኬ አልኩኝ። እስቲ ይሄም ልጅ እና ሌሎችም አንዳንድ በስራ ዓለም ላይ ያሉ ሰዎች ግፊት አደረጉ። በጣም በቃ
እስቲ ቆይ እንማከርበት አይቸኮል እነዚህ ሽማግሌዎች እንዲቆሙ ይደረግ እና አንተ ራስን አጠንክረው በጣም ምናምን ነገር አለ። እሺ ያልኩኝ ቢሆን ደስተኛም ስለነበርኩኝ ማለት ነው ከሷ ጋር ማለት እዛ እሺ ከነሱ ጋር ጥሩ እንትን ፈጠርና ከሽማግሌዎቹም ጋር ለኛ እንትን ነው በቃ አንተ ካሁን በኋላ የአባቴ የሚነብስ አባቶች ምናምን አሉ ካሁን በኋላ አንተም ልጄ አይደለም በቃ እቺ ልጅ እንደዚህ ባህላችን ብሬክ አድርጋ የወጣች ለዚህ ያህል ያደረሰች አንተ የመሰልክ ልጅ በቃ ራስን መቼስ ያንተን ነገር ትቆልላለህ ኪትም የማንንም ልጅ ማምጣት እንችላለን ይፈልኩ የመሪያችን ልጅ ለምን አይሆንም የመረጥኩ እናመጣላለን ከዚህ ልጅ ጋር ማቆም አለብን ወይ እናንተ አላወቃችሁም ብላችሁ ውስጥ ያለውን ነገር በከራሴ ጋር ነው ትግል ይፈጠር ማንንም ሊረዳኝ አልቻለም እና በጣም በቃ ሃርድ ሆነብኝ እናቴም እህቶቼም ኃይለኛ ቀውጢ ተፈጠረ እነዚህ ካስታራቂዎቹም ኃይለኛ ጦርነት በቃ እናንተ ናችሁ ልጁን እንዲምታረጉት እሱ ትቶት ነበር ቀጥታ እነዛ ልጆች ወደ ዳኝነቱ ወደ ሽምግልናው ገብተው ሽማግሌዎቹን አስቆሙና እስቲ እኛ እንዳኝበት ብለው እኔም ከሽማግሌ ከዘመድ እህቶቼም ማን ከሁሉም ወጣው በቃ ማለት ይችላል ወጣው በቃ ከቤት ተሰድጂ አሁንም ልጅ እሱ ቤት ነበር እሱ አካባቢ እርቅ ተፈጸመ እሱ ጋር ማም በቃ እኛ እንወጣዋለን አሉ እኔ ማመንኩበት እሷ ማመነችበት ወቅቱ ከዛ ኑሮ መኖር ጀመርን በጣም ሃርድ የሆነ ህይወት ማለት ነው ቤተሰብ እያለኝ ወጣቢ ተሰድጄ ማለት ነው በስርዓት መኖር ሲችል ያ ነገር ባይፈጠር ከቤተሰብ ጋር ሁሉንም ጥዬ በቃ አይን ላፈር እስከመባል ጊዜ ድረስ እህቶቼ ጠርቶኝ እናት መችስ ልጇን አጠላም ይባላል በቃ አይሆንም የሆንኩት በዛ ሰዓት በቃ ራሴን ጣልኩኝ ማለት ይችላል ምክንያቱም እዚህ ጋር ስገባበትን በሰዎች ግፊት ነው ይሄን እንዳይሆን ቆይተዋል ነገሩስ እየተባልኩኝ ነው እንጂ እኔ ሰርቼ የሆነ ነገር መለወጥ ነበር ሳስብ የነበረው በቃ የሆነ ነገር ብቻ ገብቼ ሰርቼ ከዛ በኋላ ያለውን ጊዜ እንትን ለማለት ነበር እንጂ እንደዚህ ቀጥታ ያለ ምንም ነገር ኢንከም ወደዚህ ነገር ውስጥ ገባለሁ ብዬ አላስብም ነበር በቃ ገባሁበት እዛ በመሀል እየኖርን ነው ታየው መጀመሪያ ሰሞኑን ሁኔታው ላይ ከጣቢያ ተመልሳ አብረን ስናድር በጣም ነው ድንግጥ ያልኩት በቃ ባይገርም በቃ እንጃ እንጂ ለሚዲያ ማይበቃ እንትን ነው በቃ ያልኩት ድንግጥ አልኩኝ እቺ ልጅ እንጂ ተቀይ ወጣት ነው ማለት ነገር አቃለሁ እርግጥ ብዙም እናያቸው ነገሮች አሉ አሁን ግንኙነት በመናረግበት ሰዓት የነበረው ነገር በቃ ድንግጥ ነው ያልኩት ማለት ወጣ ከዛ በፊት ከማቃስ ልጅ በጣም ተለየችብኝ ሆነ በቃ ተደናገጥኩኝ ያልኩኝ ምናምን የሆነ በቃ ምንም አልፈዋለሁኝ ማለት ምንም እንግዲህ ፍቅር አይደል ውስጥ ያለው ይሸፍነዋል በቃ መሰለኝ የሆነ ፎልቶቿን ሁሉ እደፍነዋለሁ አይታየኝም ታውቃለህ ከዛ እንዲህ ያለን ቆይን ምናምን ነገር ከዛ ከቤተሰብ ጋር እርቅ ይደረግ ተባለ በመከራ ከቤተሰብ ጋር እርቅ ምናምን ወርዶ ሰዎች መጡ እንደዚህ ርቆ ልጁን ከሚሰቃይ እሷን ከምትሰቃይ እርቅ ይደረግና አብረው ቤት አካባቢ ቢኖሩ ምናምን ተባለ ከሲስተሮችም ጋር ብዙ መግባባት አልቻልኩም ማለት ብዙሃንነትን መሸከም አልቻልኩም እነሱ ማጆሪቲው ሴቶች ናቸው ይያሉ ከኔም ባት በእድሜ የሚበልጡ አሉ ማለት አትግባባም አንደርስታንዲንግ አንተ የምታውቀው ነገር አለ ውስጥም ያለ ነገር አለ ለነሱ ምንም አይገባቸውም ማለት ሊረዱ አይችሉም በዚህ ደግሞ በጣም ኃይለኛ መጠማመድ ውስጥ ገባን ምንም ከነሱ ጋር መግባባት አልቻልኩም በቃ ይሄንን መሸከም አለብኝ እንግዲህ ለአንድ ሴት ብዬ ማለት ነው ይሄንን በቃ መሸከም መቻል አለብኝ ብዬ በቃ ከነሱ ጋር ያለው ነገር ከሷ ጋር ቤት አካባቢ መኖር ጀመርን ከዛ እየኖርን ምናምን ነገር በቃ የሆነ እንትና ሐሳብ አመጣች በቃ ወደ አዲስ አበባ እንሂድና ሁሌ የምትለኝ ነገር አዲስ አበባ እንሂድና የሆነ ብር ይስጡን እዛ ኑሯችን ንቅፋት ቶሎ ብለን
ነገር ስንልሽ ሁሌ ኧረ ተይ ቆይ እባክሽ እንሄዳለን ችግር የለም እኔም እኮ እዚህ ምንም የምሰራው ነገር የለም ተመልሼ ወደዛ ስራ የምገባበት ሁኔታ የለም እኔም እኮ እዛ የምሰራው ውስጥ ያለ ነገር አለ ያን መስራት ፈልጋለሁኝ እንሄዳለን ቆይ እዛ በየጊዜው ነው የምትጠይቀኝ ምናምን ነገር ከዛ የሆነ ሰዓት ላይ ነው ትኬድ አዎ እንሂድ እናቴንስ ማነሳም እምነት የላትም እናቴ ገባ ማታኒ ብዙ ነው ይችላል በጣም ትጨነቃለች ምናምን ነገር ምክንያቱም ካየችው ሁኔታ አንፃር ከዛ እናቴንስ እንዴት አድርገ ራስሽ ገብተሽ እንድታምንሽ ራስሽ ገብተሽ ታወራታለሽ አልኳት ከባድ ነው ሲጀመር መልስ ሰዓት ገናኝ ከእናት ጋር በተወሰነ አው እናገራለሁ አይ በጣም እንድታምነንና ካሁን በፊት ያለፈው ነገር አልፏል ብለሽ ለእናቴ ንገሪያት አንቺ እሺ አለች ገብታ እንዴ በቃ ከበዓል መልስ ወደ አዲስ አበባ ሄደን መስራት እንፈልጋለን እዛ መኖር ያለፈው አልፏል ተደና ሌሎች እህቶች የሉም ሁለት ታናናሽ እህቶች ናቸው ቤት ውስጥ ያሉት እና እናቴ ገብታ ይሄን ነገር ታወራላለች እሺ እናቴ የእናንተን ለውጥ ነው እንፈልገው የእናንተን መኖር ነው ልጅ እንዲኖርልኝ በሰላም ተፋቃችሁ እንድትኖሩ ነው ድልና የሆነ ብር ትሰጠናለች እዛ ያለውን ምናምን ጓዛችን ጠቅልለን ወደዚህ መጣን ጉርድ ሾላ አካባቢ ነው እህቷ ያለችው እዛ አካባቢ ተከራይተን ምናምን እየኖርን ተወሰኑ ብር ተሰጠን ብያለሁኝ እዛ ወጣ እያለች ትመጣለች እኔ አላውቅም እንደምትሄድ እዛ እኔ ደግሞ አጋጣሚ ክፍለ ሀገር የሚሄድበት ጉዳይ ነበር ከአባቴ ሞት በኋላ ስም ማዞር የሚባል ነገር አለ ያለው ነገሮች ምናምን እሱ ለማድረግ ፍርድ ቤት አካባቢ ሄጄ ያን ነገር ለማስፈጸም ተነጋግረን ሄጄ ልምጣ እና እዛ አካባቢ ያለው ነገር ጨርሼ ልምጣ ምናምን ብያት የተወሰነ ዕቃ ነበር እኔ አንዳንድ ዕቃዎች እነሱንም ይዤ ልምጣ ብያት ሄድኩኝ እሺ ምናምን አለችኝ ሄድኩ ሳምንት 15 ቀን ቆየሁ እዛ ስትደውልላት ተቀየረች በቃ እንዴ አልፏል እኮ ትለኛለች ምን አልፏል እኮ በቃ ሰለሞን ያን ዲ አንቺ ልመጣ ነኝ ለማንኛውም እንገናኛለን እዛ እናወራለን አይ በቃ ምናምን አወራር አይ በቃሽ ለማንኛውም እኔ ኖርማሊ ነው እመጣለሁኝ ነገ ምናምን አልኳት ትክ እመጣለሁ ወደዚህ ለመምጣት ባሰብኩ ሰዓት ከዛ መጣው ተነስቼ ደውዬላታለሁ ስመጣ ወንድሟ ሳሪስ አካባቢ ነው ያለው ከሱ ጋር ሆነን ቀጥታ ቤት ለሚሄድ ማለት ነው እሱንም ይዤ አንድ ላይ ስንሄድ ምናምን ነገር ምናምን ትንሽ ምሽት ብሏል ሰዓቱ ምናምን እህትየውንም ጨምረን እዛው አካባቢ ናት ያለችው ያለው እህትየው በቃ እየሄደ ነው ምናምን ጠጋ ቤት ስናንኳኳ ማን ነው ግቢ እኮ ተዘግቷል ይሉናል አይ እንዴ ነው እዛው እንዴ የለችም እኮ የለችም እኮ ጓዟን ጠቅልላ ዛሬ በላዳ ነው ምንጭ ወሳጅ ነበር ተቀቋት በቃ የሆነ ቁጭ አልኩኝ ማትኒ ወሳቱ ልነግረው ማልችለው ስሜት ነው የተፈጠረብኝ እንዴ ምንድነው አልኩኝ ዛሬ ልጁ በጣም ተደናገጠ የትኛውን ነገር አላውቅም በጣም ልጁ በቃ መጥቶኝ ላይ ተጠምጥሞ የሆነ ነገር መሆን ነው መሰለኝ ብቻ ተረጋጋልኝ ምንም ነገር አይመጣም ተረጋጋልኝ አለች እሺ አልኩት በቃ እንባ በጣም ተናነቀኝ በሰዓቱ ወቅ የሆነ ተስፋ የመቁረጥ ስሜት የሆነ ነገር ውስጤን ወረረው ምክንያቱም ብቻ የገባሁበት ውስኝ የገባሁበት ነገር ነው ለምን እኔ ላይ እንዲህ አይነት ነገር ይደጋገማል በጣም ሰማኝ በጣም ፊል አደረኩ በቃ ልጁ አረጋጋኝ ቁጭ አልኩኝ በቃ ብዙ ሰዓት ተነስን ይዳል ሲጋራች ሲያላቅ እስቲምር ምንም ማድረጉን እነሱም አሉ ሪስፔክት ማድረጋቸው ሰዎች ናቸው እና ምንም አልመሰሉኝ በዛ ሰዓት ሲጋራውና ምልኩስ አዞረኝ ስለማላረኩ እንደገና ቁጭ አልኩኝ በቃ ቀንም በጉዞ አይደል ያልኩ ድካም አለብኝ ምናምን በቃ የሆነ ምስቅልቅል አለብኝ ወዲ ሰውኝ ያልኩኝ በቃ ተስፋ የመቁረጥ ስሜት ተሰማኝ የሆነ ጓደኛዬ ምናምን አወራሁት ደወልኩለት ጓደኛ ምናምን በዛ ሰዓት አንዱ ጓደኛዬ ሜሴጅ ቴክስት ያደረገልኝ አንተ ደደብ ብሎ ነው ብዙ ነገር ማውራው እዛኔ ያን ውሳኔ ወስን ነው ብዙ ሰው ዋጥቻለሁ በሷ ሰበብ ብዙ ማለት ነው አሁን ብቻዬ ነኝ ሁሉም ነገር መቋቋም ያለ በቃ ከበደኝ እንዴት አድርጌ ነው የምሸከመው በምን አቅም በቃ ተስፋ የመቁረጥ ስሜት ስንሰማለ ለካ ገስታውስ ምናምን አካባቢ ነው የምትለው
ከካፌ በጣም ታወራኛለች በጁዛን በፍቅር ይዛት በፍቅር ውስጥ ምንም አይነት ሚስጥር የለም ሚሊዮን ነው አባባላል እና ብዙ ነገር ታወራኛለች ምን እየሰራች ሺሻ ያጭ ምንም አይመስለኝም ታቃለ በዛ ሰዓት ታወራኝ በቃ አልፈዋል እኔ ራሱ ከበኋላ ነው እየገባኝ የመጣው እዛ ካፌው አካባቢ የሚመጡ ሰዎች በቃ በጣም አንዴ እዛው ክፍለ ሀገር እያለ ተራ እንግዲህ ማለት እንደዚህ ትልቅ ሆቴል የምትለው አይደለም በመጠኑ በቃ አይደል እና እዛ ገብተን ቤሊሺ እንግዲህ ውስኪ ያጠይቅም ቢኖር ጎርደን ጂን ነው እዛው እሱን ከስንት አንድ ከዛ አቋቸዋለሁኝ መጠጦቹ ማለት እዚህ ሰርቻለሁ አላልኩም የሆነ ባላፊነት ምናምን እና ስትደኝ ትንክጣልኩኝ እንዴ ይኩ አይኖርም እዚህ ቢራና ምናምን ኮኖ ያለው ኢቨን ድራፍቱ ስለማይደርስ አይኖርም እዛ ምን ሆነሽ ነው ምናምን ነገር አልኳት ከዛ እኔ ደግሞ እንግዲህ ምን አረጋለሁ ብዬ ዝም ብዬ ለሷ ብዬ በሂሳብ ሳቀብኝ ልጅ ራሱ እንዴ ክሬም መጠጥ እኮ ነው እንዴት ይኖራል እዚህ እኮ የገጠር ከተማ ናት እንዴት እንግዲህ ጥያቄዋ ናት እና በቃ ውሎ ሁሉ የሚገራርመ ምናምን ነገር እኔ እንጃ ገስታውስ አካባቢ ብዙ ሰዓት ነበር መመላለሰው ከዛ በኋላ ባይገርም በማግስቱ ደውላ ግን ምን አለች እኔ ስልክ እሷ ጋር ነው ያለው ወንድሟ ጋር ደውልና በቃ ካሁን በኋላ እኔን እንዳትፈልገኝ አታገኘኝም ነው ይሄ ካንቺ አንደበት ነው የሚወጣው አልኳት አው በቃ ነሱንም እንትን አበላችሁ እሺ አመሰግናለሁ ብያት ነው በቃ ስልኩ ዘጋሁት ከዛ መልሼ ደውዬ ሴት አነሳችውና ብዙ ማውራት ስለሌለብኝ ተውኩት በቃ እና ከዛ በኋላ ስሰማለ ሁሉም ያውቃል ለካ ገስታውስ አካባቢ ነው የምትውለው የምታሳልፈው በር ማለት ዌተር እንግዲህ መስተንግዶ እየሰራች እዛን የነበራትን በር ብነግር ማጠብቀው ኬት መጣ ምናምን ይላሉ ጓደኞች እርስ በርሳቸው በቃ ያወራሉ የተወሰኑ ሰዎች ያውቃሉ ለካ እንትን እዛም አካባቢ ያሉ ሰዎች ምናምን አንዳንድ ያውቃሉና ገስታውስ አካባቢ ታይታለች እናቴ ሰጠችኝ ብር አለ እሷን ያሳደድኩኝ ብቻ ለማጥፋት በቃ ያልሄድኩበት በእውነት ነው ማለት እንዴ ማላጠብቅ ትችላለህ ምናልባት ቦሌ አካባቢ እየሰራው ነበር 22 አካባቢ ገስታውስ አለ የሚባልበት ብቻ ዝም ብዬ በቃ እሷን ማግኘት እየመሰለ የሆነ ነገር በቃ አላ ኢቨን እስከዛሬም ፈጣሪ ብቻ ባይና ያሳየኝ ነው እግዚአብሔርም አንገቴን ሰብር ያቀርቅሬ ነው ብዙ ጊዜ ትንሽ አሁን ነው እንጂ ዘና ብዬ እንትን ምለው ምክንያቱም እንዳትገጥመኝ እያሰብኩኝ ነው በቃ ጥሩ ስሜት እንትን አላለች በጣም ኃይለኛው ቁስል በቃ ለነጋልች እንግዲህ በቁም እንደመግደል ነው ለራሴ እንትን ያልኩት እና መጨረሻ ላይ ለካ ሰማዳ ያሉኝ አንዱን አረብ አግብታ ወደ ውጭ ወጣለች ቤተሰብ ይሄን ኢንፎርሜሽን ያውቃሉ ለካ ይለዋወጣሉ ትቾሉኝ ስለሷም ስልክ ማሳደድ ምናምን ትቾሉኝ እንዴ አንዱን አረብ አግብታ ወደ አረብ ሀገር ሄዳለች ምናምን ነገር ፈረንጅ አግብታ ምናምን ተብሎ ይወራል ወይ ለካ ይሄ ነው አልኩኝ ይሄን አረቦች ምናምን እንግዲህ ላይ ስለዚህ ነው የሆነ ጊዜ ገስታውስ ሰርቻለሁ እዛው አካባቢ አረቦች ምናምን መጣሉ የሆነ ጥበቃ ልጅ ሂድባ ካንተንት ምክንያቱም ሀገርም የጫንኩባቸው ብር በነገር ሂሳብ ሰራላችሁ ተጠቅሞ ምናምን ሴቶች ምናምን ሲመጡ እሷ የምትመጣ እየመሰለኝ ምናምን ነገር እኔ ቢሮ ውስጥ ያሉት ወጣ ብዬ ምናምን ነገር አለ አትመጣ በቃ አሁን መንገድ ላይ ምናምን እያለፍኩኝ የአረብ ምናምን ነጭ የምትለው ነገር ጥሩ ስሜት የለኝም በቃ በሴክስ ቱሪዝም በቃ በኩል ያለው ስሜት እኔ ጋር በቃ ጎቶኛል ገባ እና አንድ ያቺ ካፌ ደግሞ እኔ እንጃ ሳልፉላ ፈንጂ ባገኙላ አስብ ነበር ነው እንዴ ምንም ያውቁት ነገር አደማን ማንም ሰው ለወሬኔ ውስጥ የመሰለኝ ነገር ነው አሁን ግን ሳስበው ግን ከብዙ ከሴት ጋር ብዙ ማመለካከት እንዳይኖረኝ በወቅቱ ብዙ ሴቶች ምናምን አገኛለሁ ያገኙኛል ግን ጥሩ እንትን የለኝም ታውቃለህ ጉዳቱ ውስጥ ቁስሌ ስላለ እጠራጠራቸው አላምንም በቃ እንዴ ይሄ ልጅ ምንድነው ምናምን ስለዚህ ጓደኛ የለኝም ምናምን ነገር ቢይስ አያምኑኝም ከዛ በኋላ ባልተው እንዴ አንተ እንዴት አራንተንማ ማንም አያምንም እና አጠቃላይ አሁን ምን ያህል ምን ላይ እንዳለች አላቅም ምን ትሆን አላቅም ሲጀመር ስለሷ መስማትም ማየትም አልፈልግም ከሆነ በኋላ ማለት ነው ግን ይሄ ነው
የሆንኩት ተለፋድቄ ነው። አመሰግናለሁ። የፍቅር ቀጠሮ ክፍል 2 የወጣት ሰለሞንን የፍቅር ታሪክ ነበር ያደመጥነው። ብዙ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ሴቶች ብቻ ሳይሆኑ ወንዶችም ደግሞ ጥሩ አፍቃሪ ሆነው የሚበደሉበት ሁኔታ እንዳለ የሚያሳይ ታሪክ ነው። በሀገራችን ውስጥ የዚህ ከግብረ ስጋ ግንኙነት ጋር በተገናኘ ወይም ሴክስ ቱሪዝም የሚባለው ነገር ላይም ያለው የተደበቁ አንደኛው ነው እንጂ በጣም ሌሎችም ወደፊት እናነሳቸዋለን። ከዓለም አቀፍ ስብሰባዎች ጋር ተከትሎ የሚገናኙ ነገሮች አሉ። የብዙ ሰዎች ትዳር የሚፈርስበትና ወጣቶች ሳይፈልጉ ህይወት ውስጥ የሚገቡበት ሁኔታ አለ። በእንደዚህ አይነት ሁኔታ በሰርጉ ቀን የተመኘውን ነገር ሳያገኝ ለዚህ የተዳረገው ወጣት አሁን በጥሩ ጤንነት ላይ ነው የሚገኘው። እዚህ መጥቶ ታሪኩን ያካፈለን ሌሎቻችሁ እንድትማሩበት ነው። ይሄ ማለት ሌሎች ጥሩ ነገሮች የሉም ማለት ሳይሆን እንደዚህ አይነት ነገሮች ሲያጋጥሙ የምትፈታበትን መንገድ ቀድመህ እንድታመቻች ነውና የዛሬው ፍቅር ታሪክ ብዙ ያስተምራል ብለን ተስፋ እናደርጋለን። ሁለቴ ነው እንግዲህ በዚህ ታሪክ ላይ እንደዚህ አይነት እንከኖች ሲያጋጥሙት በመጀመሪያው ክፍል እንደተከታተለው እንደዚሁ የሰርጉ ዕለት ትታው ሄደች። ከዛ በኋላ ቤተሰብ እርቅ ከፈጸመ በኋላ ነው እንግዲህ እዚህ አዲስ አበባ ከመጣች ወይንም አብረው ከመጡ በኋላ እንደዚህ አይነት ፍንትው ብሎ የታየ ችግሮቹም በፊት ለፊት የተቀመጡበት መለያየት ያጋጠማቸው ማለት ነው። አንተም ቀደም ሲል እንደተናገርከው ይሄ ሴክስ ቱሪዝም የሚባለው አይነት በይበልጥ ደግሞ በመዲናችን አካባቢ ሴቶች በእንደዚህ አይነት ህይወት ውስጥ በዋነኝነት እንደዚህ አይነት ህይወት ውስጥ ይሄ ኮንፈረንሶች ወይንም ትላልቅ ስብሰባዎች በሚደረጉበት ወይንም ደግሞ እሱም እንደተናገረው እንደዚህ ገስት ሃውሶች አካባቢ እየተንቀሳቀሱ በእንደዚህ አይነት ህይወት የሚተዳደሩ ሴቶች አሉ። ቤቢን እናስታውሰዋለን። ይሄንን ነገር ቱሪዝም አካባቢ ሲሰራ ስለነበረም በደንብ ነበር ሲነግረን የነበረውና ሴክስ ቱሪዝም በአሁኑ ሰዓት አገራችን ውስጥ ትልቁ አንገብጋቢ የሆኑ ከመጡ ችግሮች ውስጥ አንዱ ይሄኛው ነውና በዚህ የፍቅር ታሪክ ውስጥ እንግዲህ ይሄኛው ታሪክ በተወሰነ በኩል ተነስቷል። ብዙዎች አድማጮቻችንም እንግዲህ የሆነ ጭብጥ አግኝተዋል ብለን ነው የምናስበው። ሰለሞን ግን ጠንካራ ነው። ዛሬ ላይ ያለበትን መጨረሻ ላይም ሲነግረን ትንሽ ይሄ አለማመኑ በቀጣይ ህይወቱ ላይ ጥርጣሬዎች እንዲያድሩበት ከሴቶች ጋር የሚኖረው የፍቅር ህይወት በቀጣይነት ምንድነው እንዲመስል የሚችለው ያቺ ጥርጣሬ ናት እንጂ ያደረችበት በፊት ያለውን ህይወት በተሻለ መጠን በጥንካሬ ተወጥቶታል ብለን ነው የምናስበው። በቀጣይነትም እንግዲህ የተሻለ ህይወት ይኖረዋል ብለን እናስባለን። ከዚህ የፍቅር ታሪክ ግን አድማጮች ብዙ ሊሉበት ይችላሉ። ብዙ ነገርም ደግሞ ከውስጡ አግኝተዋል ብለን ነው የምናስበው። ሚስጥር የተባላችሁ አድማጫችን ምን አይነት ታሪክ ነው? በጣም አዝናለሁ፣ በትግስቱ ተደንቅ ያለው ብለናለች። በጣም ነው የሚወዳችሁ ኤቢ። ይሄ ገስታውስ ግን የስንቱን ሰው ፍቅር አፈረሰ። ፈረንጅ አረብ ሀገር የስንቶቻችን ህይወት አበላሽ። ለማንኛውም ጠንካራ ነህ፣ አይዞህ ወንድሜ ብለዋል። አማረ ሙናዬ አባቶች የሚሉንን አለመስማት በጣም ኪሳራ ነው። እኔም በግሌ ምክር ባለመስማቴ ከሁለት ዓመት በላይ አብራኝ ከቆየች በኋላ ሄዳለች። እባካችሁ ምክርን እንስማ። የአባቶችና እናትን ምክር መስማት በጣም በትልቁ አስፈላጊ ነገር ነው። ይሄም ጥሩ ምክር ይመስለናል። አረ ፊልም ምን አይነት ታሪክ ነው የምንሰማው? ፖሚ የተባለ አድማጫችን በጣም ያሳዝናል፣ ግን በእውነት ይሄን ያህል ጨካኝ ሴት አለች ብዬ ብላ ሀሳብ ሰጥታናለች። አብዴ የተባለ አድማጫችን ከአዲስ አበባ ደውሎልን ምንድነው ያለን? ከዛሬ 5 ወር በፊት የተዋወቅኳት የፍቅር ጓደኛ ነበረችኝ። በዚህ አመት የትዳር ህይወትን ለመጀመር ዝግጅታችንን አጠናቀናል። ቀኑን ግን አልወሰንም ነው ያለው። እንኳን ደስ ያለ። በጓደኛዬ በኩል ነው ያገኘኋት። ጓደኛዬ ጋር ማግባት እንዳለብን ስናወራ የጓደኛዬ ጓደኛ ለምን አንድ ጥሩ ልጅ አለችና ለምን ታወቀው በሚል አይነት አካሄድ ነበረ። እንደዛ ታወቀ። እዚህ ጋር አሌክስ የሚገርምህ የሰው አንዳንዴ ህይወትን ዝም ብለህ ካየኸው ልክ ምንድነው ምልሰት እንደሚባለው ሮቴሽን ነው። ራሱ ነው የሚመልሰው። አሁን ድሮ አባቶች ለልጆች ይድራሉ። ከዛ ህይወት አብዛኛው ሰው ወጥቷልና በራሱ ፍላጎት ነው ማግባት የሚፈልገው። የቤተሰብን ትዕዛዝ በአብዛኛው ላይ ያከብሩ ይችላሉና ከዛ በኋላ ግን እነዛ ነገሮች ያዋጡ እንዳልመጡ በአብዛኛው አሁን እየታየ ይመስለኛል። በራስ ምርጫ ማግባት ከስንት አንድ ወይ ላንተ የተገጠመላ ማለት ትክክለኛውን ሴት አግኝታ ሊሆን ይችላል ወይም ሴቷም በተመሳሳይ ማለት ነው። ከዛ ምን እየተደረገ መጣ? አሁን አንተ ያልከውን ስርዓቶች ናቸው እየመጡ ያሉት ማለት ነው። ወይም ሂደቶች ለምሳሌ በጓደኛ መፈለግ ሊሆን ይችላል፣ በቤተሰብ መፈለግ ሊሆን ይችላልና እንደገና ተመልሰ ልክ ሰው ጭስ ሲሰለቸው ተፈጥሮ እንደሚፈልገው ወደ ነበረበት እንደሚመለስ ማለት ነውና እንደዚህ አይነት ነገሮች ምን ያህል ወደ ተፈጥሮ የሚያጠጋጉን ነገሮች ናቸው። አንደኛው የዛን የወዳጅነት ስሜት የሚያበረታታው የኛ ፕሮግራም ነውና ልክ ጓደኛ ዘመድ እንደዳር መቁጠር ትችላለህ
እንደማለት ነው። ጊዜ በራሱ ደግሞ የሚያመጣቸው አሉ። አሁን እንዳልከው በፊት ላይ የነበሩ የምትገናኝባቸው መንገዶች ነበሩ። አሁን ላይ ያለ ያሁኑ ደግሞ በወደፊት በሌላ ነገር ይተካል ብለን ነው የምናስበው። እንደኛ አይነት ፕሮግራሞችም ደግሞ ጊዜን ተከትለው የመጡ ከመሆናቸው አንፃር ማለት ነው። አለም ሰገድ አበበና አብይ ዘላለም ከ3 ሰዓት ጀምሮ እስከ 6 ሰዓት ድረስ ቆይታ አድርገናል። በሚቀጥለው ሳምንት በሌሎች ፕሮግራሞችና በተለይ ደግሞ የሰርጉን ሁኔታ እሁድ የነበረውን በሚያስቃኘው ልዩ ፕሮግራም ይዘንላችሁ እንቀርባለን። መልካም የሰኞ ምሽት እንመኛለን። በደህና አደሩ። የፍቅር ቀጠሮ። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።